ጋይስ መብራን መጣ። ኧረ እባክህ ጋይስ የሱዛን ሃይ ጋይስ እንዴት ናችሁ? ዛሬ ተመልሻለሁ። እንግዲህ ያው ረጅም ጊዜ ሆኖኛል ከለቀኩ ቪዲዮ አንዱ ምናምን ይመስለኛል የሆነው ያው እንደምታውቁት ዲዚዝ ሲኒየር ይር እና ብዙ መጨናነቆች አሉ። ለዛ ነው ቪዲዮ ማለቀው፣ ግን አትሊስት በየሁለት ሳምንቱ ለመለቀቅ አስቤ ነበር፣ ግን ብዙ ሪዝኖች መልቀቅ አልቻልኩም ነበር። ከዚህ በኋላ እመጣለሁ ብዬ አስባለሁ። እና የዛሬው ቪዲዮ ግን ምንድነው ሀሳቡ ብሎግ ነው ማለት ነው። እንግዲህ ዛሬ ሐሙስ ነው፣ ከትምህርት ቤት ተመልሼ ነው አሁን ማለት ነው። እና ኢንፎርሜሽን ማልቀየርኩም እንደገባው ነው ከትምህርት ቤት። ሐሙስ ነው ዛሬ። ሰኞ ሞዴል ፈተና አለ እና የትራይሚስተር ደግሞ ፋይናል ነው ማለት ነው። ሞዴሉ ያው እንደ ፋይናል ነው የሚያዘው። ስለዚህ ለፋይናል ወይም ደግሞ ለሞዴሉ የማደርገውን ጥናት አሳያችኋለሁ ማለት ነው። ከሐሙስ እስከ ሰኞ ምናምን ድረስ ያለው ማለት አብራችሁ ግን አሁን ኬሚስትሪ ነው የማነበው። አክቹሊ ኬሚስትሪ ሮብ ነው የምንፈተነው የመጨረሻ ቀን ማለት ነው ብቻውና፣ ግን ደግሞ በጣም ብዙ ነው ፖርሽኑ ማለት ነው። እና ኢቨን የግሬድ 12 ራሱ 2 ዩኒት ናቸው እና የሁለተኛውን ዩኒት ኤሌክትሮ ኬሚስትሪ ማለት ነው ምንም ማውቀው ነገር የለም ማለት ይቻላል። ስለዚህ እሱ ማንበብ አለብኝ አሁን ማለት ነው። ዛሬ እሱን አነባለሁ። ነገ ደግሞ ፕሮባብሊ ፊዚክስ ነው የማነበው፣ ምክንያቱም ፊዚክስ ሰኞ ዕለት ነው የመጀመሪያ ቀን ማለት ነው። ግን ፊዚክስ ምንም አላነበብኩም። ስለዚህ ፊዚክስ አነባለሁ። አትሊስት ፊዚክስን ወደኋላ ያው ገፋ ያደረኩት ጥቂት ዩኒቶች ስለሆኑ ነው የሚመጣው ማለት ነው። ኬሚስትሪ ግን በጣም ብዙ ዩኒት ነው። በጣም ከየግሬድ ሌቭሉ 2 ዩኒት ሚኒመም አለ ማለት ነው። ብዙ ነው። ኬሚስትሪ ደግሞ ፖርሽኑም ብዙ ነው። በደንብ አንደርስታንድ ምናምን ስለሚፈልግ አትሊስት ይሄኛውን አንደርስታንድ ከተባለ ሌሎቹ ትንሽ ሪቫይዝ ማድረግ ምናምን ይሆናል ብዬ ስላሰብኩ የመጨረሻም ቀን ስለሆነ ይሻላል። እሱን አነባለሁ ማለት ነው። ማነበው በአሮጌ የኬሚስትሪ መጽሐፍ ነው፣ የድሮ ካሪኩለም ማለት ነው። እሱን ማደርገው አንድ አይነት ያው ቶፒክ አንድ ነው፣ ግን አዲሱ መጽሐፍ ለመናገር አይገባም። እኔ አዲሱን መጽሐፍ እስከ ስንት ዓመት እንግዲህ ሰው እንደሚጠቀመው አላውቅም። በጣም ከባድ ነው እኔ አንደርስታንድ ለማድረግ በደንብ ኤቭሪ ዲቴል ነው። የድሮ መጽሐፎች አላቸው ማትስ ምንም ትምህርት ማለት ነው። ለዛሬ እንትን ይሻለኛል ኤክሰፕት ባዮሎጂ እንኳን እንትን ነው የሚያደርገው ተንዛዛባቸዋል። ይሄ ግን ሞር አንደርስታንድ ትታረጉ ተረጋግቷል እንጂ ሌላ ኮንሰፕት ውስጥ አትገቡ። ስለዚህ በአሮጌው መጽሐፍ አነባለሁ። የቀረ ነገር ካለ ምናምን አዲሱ መጽሐፍ ሪፈር አድርጋለሁ ማለት ነው። እንዴት ናችሁ? መብራት ጠፍቷል። እዚህ ጋር ሳሎን ነው እያጠና ያለሁት እና ከትምህርት ቤት ከመጣሁ አሁን ሁለተኛ ቀናችን ዛሬ ማለት ነው። እና ዩኒፎርሜን እንኳን አልቀየርኩም ቢካዝ የማጥናት መነሳሳት ሳይጠፋ ለማጥናት ማለት ነው። እና አሁን ያጠናኝ ነው ፊዚክስ ነው ማጠናው። ፊዚክስ ከጨረስኩ በኋላ አላውቅም። ፊዚክስ የመጀመሪያ ቀን ነው እንዳልኳችሁ፣ ሰኞ ነው የምፈተነው። ስለዚህ ፊዚክስን መብራት ከመጣ ከተማ ያለ መብራት ስላልገባኝ ነው እስካሁን እያዘገዩት ያለሁት። መብራት በጣም እየጠፋ ነው ሰሞኑን እኛ ቤት እና እንትን ደግሞ ዛሬ ትንሽ ትምህርት ቤት አንብቤያለሁ ስለ ኤሌክትሮማግኔቲክ ዌቭስ ማለት ነው ላይት ምናምን። ግን አሁን ያልገቡኝ ነገሮች ምናምን አሉ፣ የዘለልኩት ፓርት ምናምን አለ። እሱን ለማንበብ ደግሞ ግዴታ መብራት መኖር አለበት። ካልሆነ ወይ ቪዲዮ አይቼ ወይ ደግሞ ቻትጂፒቲ ምናምን ካልጠየቅኩ ዩዝለስ ባነብ ማለት ነው። ለዛ አሁን ሌላ ነገር ነው እያነበብኩ ያለሁት የግሬድ 9 ምናምን ነው። ጥያቄ ምናምን መስራት ብቻ ስለሆነ እሱ እንኳን አይከብደኝም ማለት ነው። ከዛ እሱን ከጨረስኩ በኋላ ዛሬ ፀጉሬን ታጠባለሁ። ነገ ክላስ አለ፣ ቅዳሜ ነው እንደምታውቁት ክላስ አለ። ስለዛ ነገር ክላስ መሄድ ስላለብኝ ፀጉሬን ታጠባለሁ። አሁን ከጨረስኩ በኋላ መብራት እንዲመጣ ጸልዩ ባካችሁ። መብራት ኃይሎች ፕሊዝ። በጣም ብዙ ጊዜ ሳምንት በላይ ሆኖናል እየጠፋ ማለት ነው እና በጣም ያስቸገረኝ ነው ያለ መብራት ህይወት። ኤኒዌይስ አሁን ላንብብ ከዛን
ከጨረስኩ በኋላ ፊዚክስ የግሬድ 9ን ከጨረስኩ በኋላ ግሬድ 10 እንዳልኳችሁ መብራት ካልመጣ ማንበብ አልችልም። የግሬድ 11ን አዲሱ ካሪኩለም ግን ማለት ነው የአዲሱን ካሪኩለም ኤክስትሪም ዝም ብዬ እያየሁት ነበርና ምንም የለውም አልቻላል። አንድ 5 ፔጅ ምናምን ነው፣ ምንም አዲስ ነገር የለውም። በጣም ቀላል ነው። የድሮ ግሬድ 9 ላይ ምናምን ያለው ስለ ቬክተር ራሱ ይከብዳል። ከዚህ ግሬድ 7 ላይ ራሱ ያለው ሳይከብድ አይቀርም እና ስለዛ እሱም ምናልባት አያለው ቬክተር ምናምን ሌላ ከበድ ያሉ ጥያቄዎች ምናምን ጥያቄ ምናምን ማለት ነው። እሱን እሰራለሁ። ከዛ ግሬድ 12 ነው። ግሬድ 12 ሁለቱም ዩኒት ናቸው። እሱን ፕሮባብሊ እሁድ ወይ ነገ ከትምህርት መልስ ምናምን እንትንን ከጨረስኩኝ ይሄን ከጨረስኩ በኋላ ጥያቄ ፕሮባብሊ ሰራ እችላለሁ እንጂ የማንበብ እቅድ የለኝም የግሬድ 12 ከዛ አሁን ስለሆነ እንትን ያልኩት ወይ አይቴት ማድረግ ነገር ከሌለ በስተቀር እንደዚህ እንትን የምለው ነገር የለም። እዛ እሱን ተዋለው ማለት ነው። ኤኒዌይስ ላምበብ ባይ ጋይስ ስቲል መብራት አልመጣም። አሁን 12 ሰዓት ሆኗል። የ12 ሰዓት ነው ውስጥ 55 ምን እንደሚሻል አላውቅም። ኦሬዲ ዋና ነገሮችን አንብቤያለሁ፣ ግን ብዙ ጥያቄዎች አሉኝ። እነዛ ጥያቄዎች ይዛቸው በዚያ ከሄዱ ደግሞ ሰሞኑን በጣም ነው የሚጠፋው። ስለዚህ አሁንም የሚመጣ አይመስለኝም። አላውቅም። ስለዚህ ምን እንደማደርግ ሌላ ትምህርት እንዳላነብ ደግሞ እንትን የለኝም። ጋይስ መብራት መጣ። የስ ተመስገን። አሁን ችግር እንዴ መብራት ፈርቼ ነበር። አሁን ድጋሚ እንዳይጠፋ፣ ምክንያቱም ብዙ ጊዜ የብልጭ ድርግ ምናምን እያለ ነበረ። የቴሌቪዥኑን ድምጽ ስሰማ ወኩት። ተመስገን። በቃ እንደዛ ከሆነ አሁን ያልኩትን የነበሩኝም ጥያቄዎች የእንትኑም ላይ የግሬድ 9ም ላይ ምናምን ጥያቄዎች ምናምን እሰራለሁ። ከዛ ጸጉራችን እንታጠባለን ማለት ነው ጋይስ። እንዴት አደራችሁ? ማታ ነበር ታጠባለሁ ያልኩት ጸጉሬ ለቦታ ከፍዬ ምክንያቱም ማኔጅ ለማድረግ ይመች በጣም የሚያስቸግረው ቸግረው
አሁን ወደ ትምህርት ቤት እየሄድኩ ነው። የጠዋት ፀሐያችንን እየሞቅን ወይኔ ውሻ ሞቂ ድረስ ውሻ እና የቅዳሜ ክላስ ባይዘው በጣም የተመቸኝ ትምህርቱም ፎከስድ ነው። እንደ ሀሳብ ደግሞ የስካይኛው እስከ አርብ ያሉት ትምህርት ቢተውትና ቅዳሜ ብቻ ቢኖር አይ ቲንክ በቂ ነው። የቅዳሜ ክላስ ይሻላል ከኖርማል ክላስ በደንብ የሆነ ነገር ላይ ፎከስድ የሆነ ነው። ከዛ ደግሞ ምንም ስራ የለባቸው ስወጣ ራሱ ሰላም ነው የሚሰማኝ። በቃ እንትን የሆነ እንደዚህ ማሟላት አለባችሁ ምናምን ነገር የለም። ጀስት አልባችሁ መውጣት ስለሆነ ደስ ይላል። ብሎግ ይሰራስ ነው። ኧረ እባክህ ጋይስ የሱዛን ብሎግ ዲናመት እንዴ እኔ እኮ ስደረም ይዘራል የትግሪ ደግሞ እነሱ እንዴት ነው የሚያደርጉት? አባሽ የትግሪ ምንድን ነው ትግሪ ነው ግን ከዛ ብቻው ልብሱን ከወሰድን በኋላ ጋይስ ሁላችንም ነን እንዴ ምንድን ነው የምንበለው? ጾም ተሳቃሽ አንድ ፓርክ ውስጥ ሄደን ፎቶ እንነሳለን። ዳትስ ኢት እና ማን ነው ራይዶን የሚወስደው? ሳይል እንደ ባለፈው እንደ ሳይል ማርያም ፈንድሬዘር ያ መራጭ ቀራጭ ገንዘብ ያለበት ቀርጾ ነው ሂሪስ ሹ ሃይ ጋይስ ዛሬ መጨረሻ ቀናችን ነው። እንግዲህ ነገ ሰኞ ነው፣ ዛሬ እሁድ ነው እና ትናንትናም ከክላስ ከተመለስኩ በኋላ የነበረውን አልቀረጽኩላችሁም፣ የዛሬውንም አልቀረጽኩላችሁም ጠዋት ላይ። አሁን ኦልሞስት 8 ሰዓት ከሩብ ሊሆን ነው እና ከዚህ በኋላ ያለውን ሰዓት ማለት ነው እስከ 12 ሰዓት ድረስ ከእህቴ ጋር ቻሌንጅ ተደራርገን ቁጭ ብለን ሙሉን ሰዓት እናነባለን እስከ 12 ሰዓት እስኪደርስ ድረስ ማለት ነው። ከዛ በኋላ መነሳት እንችላለን። እስከዛ ድረስ አንነሳም ብለን ቻሌንጅ ተደራርገናል። እሷም የራሷን ስለምታነብ ማለት ነው። አብረን እናጥና። አሁን ማጠናው ፊዚክስ ያልጨረስኩት ፓርት አለ፣ እሱን ጨርሳለሁ። አክቹዋሊ ብዙ ያልጨረስኩት ፓርት አለ፣ ግን አምናት ገነስተ ሌላ ጠዋት ላይ እና ደግሞ ከሁለተኛው ሳብጀክት ስለሆነ ከእንግሊሽ በኋላ ስለሆነ የምፈተነው መሀል ላይ ባለው ታይም ሌላውን ነገር ከለስ አደርጋለሁ። ግን ሜንሊ ምንም የማላውቀውን ቻፕተር ማነበው አሁን ነው ማለት ነው። ከዛ እሱን ቢያንስ እስከ 9 ሰዓት ምናምን ብጨርስ ከዛ በኋላ ያለውን ማትስ በሁለተኛው ቀን ነው። ማትስ ከባዮሎጂ ጋር ነው። ባዮሎጂም መነበብ ይፈልጋል። እንደገና ብዙ ነገር ነው። ያላነበብኩትም ቻፕተር አለ። ያነበብኩትንም ድጋሚ ማንበብ ስለሚኖርብኝ ታይም አይኖርኝም። ስለዛ ማትስ አነብበታለሁ ማለት ነው የቀረውን ታይም። ሶ ሌትስ ስታዲ ቱጌዘር።
ተመልሼ መጥቻለሁ። ዛሬ ፈተና አልቋል ማለት ነው። አሁን ከፈተና ተመልሻለሁ። የሰኞ ከወጣሁ በኋላ ያለውን ሳጠና ምናምን እስከዛሬ ማለት ነው አልሰራሁላችሁም ምንም ቢካዝ ልክ ከሰኞ ፊዚክስ ፈተና ነበርን እና ከዛ ከተመለስኩ በኋላ ፊዚክስ በደንብ አስደንግጦኝ ስለነበር ቀጥታ ወደ ጥናት ነው የገባሁት። ምንም ቪዲዮ ምናምን አልቀረጽኩላችሁም። ኦቨርኦል ግን ጥሩ ነበር ፈተናው ኤክሰፕት ኬሚስትሪ እና ፊዚክስ ማለት ነው። ሌላው ምንም አይልም። ያው ውጤቱን አላወቅኩም ከባዮሎጂ ውጪ ምንም ውጤት ስለማላውቅ አላውቅም፣ ግን አሪፍ ነው ብዬ አስባለሁ። ምንም አይልም እንደ ፈርስት ሞዴል እና ደግሞ በደንብ ተዘጋጅቻለሁ አልልም፣ ጭራሽ አልተዘጋጀሁም ማለት ይቻላል። ሶ ኢትስ ጉድ ይህን ይመስል ነበር ማለት ነው ስተዲ ቭሎግ። I hope you enjoyed it. ሰብስክራይብ አድርጉ፣ ላይክ አድርጉ። እስካሁን ምንም አላልኩም እንደዚህ እና ሰብስክራይብ ላይክ አድርጉ፣ ኮሜንት አድርጉልኝ የምትፈልጉትን ነገር። ባይ